ካጋጠሙ መጥፎ ቀናት በስተጀርባ ምንጊዜም የራስ ምርጫዎች እንዳሉ አስበህ ታውቃለህ? ብዙዎቻችን ሕይወት የምታመጣብን መጥፎ አጋጣሚ እንወቅሳለን። ነገር ግን እውነተኛ እስር ቤት የራሳችን አእምሮና የወሰናቸው ውሳኔዎች ቢሆኑስ? ዛሬ ወደ አንዲት እንግዳ መንደር እንወስዳቸዋለን። ይህ ታሪክ ተራ ተረት አይደለም፣ የሁላችንም የሕይወት መስታወት ነው። አሮን ይባላል። በሕይወቱ ስኬት ያጣ በቁጭትና በንዴት የተሞላ ወጣት ነው። አንድ ቀን በከተማዋ መሃል ወደሚገኘውና ማንም ሊጠጋው ወደማይደፍረው የምርጫዎች ማማ ለመግባት ወሰነ። ወሬው እንደሚባለው የዚህ ማማ ጫፍ የረገጠ ሰው የሚፈልገውን ማንኛውም ሀብትና ስልጣን ያገኛል። አሮን ወደ ማማው ሲገባ የገጠመው ግን የወርቅ ክምር ሳይሆን 3 ግዙፍ በሮች ነበሩ። በሩ የሚጠብቀው ሽማግሌ አሮንን እንዲህ አለው፣ ልጄ ሆይ ወደ ላይኛው ፎቅ ለመውጣት ከነዚህ 3 በሮች አንዱን መርጠህ መግባት አለበት። ነገር ግን ተጠንቀቅ፣ የምትከፍተው በር የሕይወትህን ዋጋ ይወስነዋል። አሮን ሳያቅማማ የወደፊቱን የሚለውን በር መረጠ። ምክንያቱም የአሁኑ ሕይወቱ ስላስጠላው የወደፊቱ ስኬቱን ለማየት ቸኩሎ ነበር። አሮን በሩን አልፎ ሲገባ ያገኘው ነገር አስደናቂ ነበር። እጅግ ባለ ሀብት ሆኗል። የሚፈልገውን ቁሳቁስ ሁሉ በቤት ውስጥ አለ። ነገር ግን ብቻውን ነው። አካሉ ደክሟል። ፊቱ በሽበት ተሞልቷል። በድንገት በቤት ውስጥ ያለ ሰዓት በከፍተኛ ፍጥነት ወደ ኋላ መቁጠር ጀመረ። አሮን የወደፊቱን ስኬት ላይ ደርሷል። ነገር ግን ያንን ስኬት ለመድረስ መክፈል የነበረበት የወጣትነት ጊዜ ዘሎታል። ስኬቱ ላይ ለመድረስ ሲል ሕይወቱን ሙሉ ሳይኖር አርጅቷል። አሮን ጮኸ፣ ይህንን አልፈልግም! ወጣትነቴን፣ ጉልበቴን ከሰዎች ጋር የማሳልፈው ጊዜ መልሱልኝ እያለ ወደ ኋላ ሮጠ። በሩ በኃይል ሲገፋው በድጋሚ ራሱን በሮች ባሉበት አዳራሽ ውስጥ አገኘው። አሁንም ያው ወጣት ነው፣ ነገር ግን ልቡ በከፍተኛ ፍጥነት ይመታ ነበር። ከወደፊቱ ወጥመድ የለመደው አሮን በዚህ ግራ መጋባት ውስጥ ሆኖ ሁለተኛውን በር መረጠ። ያለፈው ዘመን የሚለው የበፊቱ ሕይወቴ ላይ የሰራኋቸውን ስህተቶች ካስተካከልኩ አሁን የተሻለ ሰው ሆናለሁ ብሎ አሰበ። በዚህ በር ውስጥ ግን ያለፈው ስህተት ማስተካከል አይቻልም። ይልቁኑ ያለፉ የቁጭት ትዝታዎች እንደ ሰንሰለት አሰሩት። እናቱ ስትሞት ያላለቀሳቸው ቀናቶች፣ ያጣቸውን እድሎች በድጋሚ እያየ በቁጭት ሊያበድ ደረሰ። ያለፈው ዘመን በር ውስጥ መኖር ማለት በትዝታ ባህር ውስጥ መስመጥ ማለት ነው እንደሆነ ተረዳ። ወደፊት መራመድ የማይችል እስረኛ ሆነ። አሮን አሁን ተረድቷል። የወደፊቱን ለማየት መቸኮል ሕይወትን ሳይኖሩ መርጀት ነው። ያለፉን እያሰቡ መቆጨት ደግሞ በቁም መሞት ነው። የቀረው አንድ በር ብቻ ነው። አሁን ፕሬዘንት የሚለው ነው። አሮን ወደ አሁን በር ሲገባ ያገኘው አዲስ ታምር አልነበረም። ያንኑ የድሮ ሕይወቱን ነው። ነገር ግን በመስታወቱ ላይ አንድ ጽሑፍ ተጽፎ ነበር። የማማው ጫፍ ላይ መድረስ የምትችለው አሁን ባሉ ጥቃቅን ነገሮች ደስተኛ መሆን ስትጀምርና ዛሬን በትክክል ስትኖር ብቻ ነው። ያለፈው አልፏል። ትምህርት እንጂ እስር ቤት አይደለም። የወደፊቱ አልመጣም። ተስፋ እንጂ ዋስትና አይደለም። ያለህ ብቸኛ ሀብት አሁን ብቻ ነው።
አሮን ፈገግ አለ። ወደ ማማው የመጣበት የቁጣና የንዴት ስሜት ጠፋ። ማማው ላይ መውጣት አላስፈለገውም። ምክንያቱም እውነተኛ ሀብት እጁ ላይ እንዳለ ያውቀዋል። ወዳጄ ሆይ ይህ ታሪክ ያንተም ታሪክ ነው። ብዙዎቻችን በትላንትናው ቁጭት ውስጥ ታስረን የዛሬን ሰላም እናጣለን፣ ወይም ደግሞ ነገ ምን እንሆናለን በሚል ጭንቀት የዛሬውን ውበት ሳናይ እንረግጠዋለን። ትላንት ታሪክ ነው፣ ነገ ሚስጥር ነው፣ ዛሬ ደግሞ ስጦታ ነው። ለዚህ ነው በእንግሊዘኛው ፕሬዘንት የሚባለው። የዛሬው ቀን አሁን ያለህ ሰዓት እንዴት እየኖርክበት ነው? በቁጭት ወይስ በጭንቀት? ኮሜንት ላይ አጋራኝ። ቪዲዮ ካስተማረህ ለጓደኞች ሼር አድርገው። ቻናሉን ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ ሰላም።